ይሄ መልእክት ካለፈሽ አለፈሽ ነው። ህይወት እንዳለፈሽ ቁጥር አንድ አሁን እዚህ ጋር ቁም ነገር ነው ጭር ባለ መልእክት ነው የማስተላልፈው። እኔ አትፍሩ፣ በቃ አትፍሩ በሚሆን ኮንፊደንት ላይ ነው የምሰራው። ከዛ በኋላ ደግሞ ስኬት ላይ ነው፣ ሃይማኖት ምናምን ተፈጥሮ ላይ ነውና አንድ ትወርዳለች እዚህ ጋር እኔ በጣም ደስ የሚለኝ ከኔ በጣም የገረመኝ ተፈጥሮ ይሄ ማለት ነው። እንደዚህ ምናምን እንትን ከሚሉኝ ምናምን ከመልካም ነገር ምናምን ኮፓፕ ከሚያደርጉት ሲተች ምናምን ደስ ይለኛል። እና እዚህ ጋር ካልተተቸህ እየሰራህ አይደለም ይላል። በጣም የገረመኝ ልክ ይሄ ሲገባኝ ማለት ነው። እኔ ሾክ ነው የሆንኩት ገባኝ። እና ብዙ ሰው ከውጭ ወደ ውስጥ ነው የሚኖረው እና እኔ ግን ከውጭ ወደ ውስጥ ነው የምኖረው ነው። ከውስጥ ወደ ውጭ መኖር ማለት ማንንም ዓለምን አለመስማት ልብህን ብቻ መስማት እንደማለት ነው። ባይዘይ ቁጥራቸው የኔ ያክል ባይባልም ብዙ ሰው ይናገራል ግን ማለት ነው እስካ ዝግጅ ለመለው እስካልተዘጋጀን ድረስ እስካሁን ሁልሽም እዛው ፍራሽ እያሞቅሽ ነው እኔንም ጨምሮ ማለት ልል ይችላል። በዛ ልክ ገና አሁን እንደዚህ ምናምን እያራገፍን ነው አጓራውና ለምንድን ነው የማንለወጠው? በቃ ይኸውልህ ሰው ምናምን ያለ ይበል በቃ ሰብረውታ በጣም ብዙ ሰው እኮ እያሳዩን ነው። ለምንድን እንደማንማር አላውቅም። ፕላስ እዚህ ጋር ስለ ትችት ምናምን አንድ ነገር ልበል። እኔ በጣም ከምናድድበት ነገር ሰው ይተቻል፣ ጊዜውን አባክኖ ምን ብሎ ምናምን ሰውን ይተቻል። ባይዘው አንድ ሰው ሲተች ማለት ነው እኔ ደካማ ነኝ፣ እኔ በቃ አለቃሻ ነኝ፣ እኔ አልተሳካልኝም፣ ስለዚህ በቃ ፍቅር ስጡኝ። ሰው ፍቅር ይሰጣል ወይ ይቀበላልና በቃ ፍቅር ስጡኝ ምናምን እያለ ነው። በጣም የገረመኝ ነገር ማለት ነው ቢኮዝ እና በራሱ ሳይከፍሉት ለራሱ ማስታወቂያ እየሰራ ነው። መጥፎ ነገር ሲናገር መጥፎ ነኝ እያለ ነው። በጣም የገረመኝ ይሄ ሰው ማለት ነው በቃ ተፈጥሮ እስካልገባችን ድረስ ተፈጥሮ እንደምትሰራ እስካልገባችን ድረስ ስለዚህ ህልምህ በጎን ሄዳን አንተ በጎን መክሊትን ሳታገኝ ፓሽን የሚባል ነገር አለ ሳትጨባበጡ ታለፋላችሁ ማለት ነውና እንደዚህ አይነት መልእክቶች አሉ። ጥፍጥ የሚሉ ቅመም የሆኑ ይሄ ካልተተቸ እየሰራህ የሚለው ራስ ፓወርድ ነው። ይሄ እንደዛ ይላል ፈላስፋውና እንትን በሉ በቃና በዚህ እንቀጥላለን ማለት እንፈልገው